ብርቱካን ባለትዳር እንደሆነች ልጅም እንደወለደች ያመላክታሉ የተባሉ ፎቶዎችን በማህበር ሰላም ቤተሰብ እንደምን አላችሁ? እንዴት ናችሁ? ሁሉ ሰላም ነው ያለው ለና እግዚአብሔር ይመስገን። ዛሬ ስለ ብርቱካን ነው በነገራችን ላይ በጣም ተናድጄ ነው የመጣሁት። ስለ ብርቱካን ተመስገን ነው ላወራ የፈለኩት ማለት ነው። ብርቱካን በነገራችን ላይ እኔ በቃ የብርቱካንን ታሪክ ያየ የሰማ ያላለቀዘ ያላነባ ምንም አይነት ሰው የለም። ሰው ሆኖ ብሔር ሃይማኖት ሳይመርጥ የሷን ህመም የሷን የህይወት ታሪክ ሰምቶ ያላነባ ያላለቀሰ ምንም አይነት ሰው ይኖራል ብዬ አላስብም። እውነቴን ነው የምላችሁ። ግን እሷ በጣም ታሳፍራለች። በጣም ይሄ ሁሉ ድራማ ለምን አስፈለገ? ያለቀስኩት እንባዬ ነው ያሳዘነኝ። የሰው ልጅ እስከምን ድረስ ነው ክፋቱ? ልጅቷን አጠቃላይ ባጭሩ ስነግራችሁ ብርቱካን አልተደፈረችም። ልጅቷ የሐዋሳ ልጅ ናት። የሐዋሳ ዩኒቨርሲቲ ተማሪ ናት። የአካውንቲንግ ተማሪ ናት። ትውልዷ ሐዋሳ ነው። አሁንም የምትኖረው ደግሞ ካታ አዲስ አበባ ውስጥ ካታ ቡራዩ ሳንሱሲ አካባቢ ነው መኖሪያ ሰፈሯ። በጣም የሚያሳፍረው ነገር እሷ ልጅቷ የተስተካከለ ህይወት የምትኖር ልጅ ናት። ባለትዳር ናት። አንድ ልጅ አላት። እንደውም የልጁ አንድ አይኑ በሽተኛ ነው መሰለኝ የልጁ ራሱ እንደደረሰ መረጃ ማለት ነው። እና ያንን ራሱ ቀረጻ የተቀረጸችበትን ቤት ራሱ የሆነ ትንሽዬ ክላስ ቤት ራሱ ያቺን ክላስ ራሱ በጣም በሚያሳዝን ሁኔታ ለእህቷ ተከራይታ ነበራሉ። ለእህቷ ተከራይታላት እዛች ክላስ ውስጥ ቀረጻ አካሄዱባት እንጂ የእሷ የህይወቷ በቃ እሷ የምትኖርበት ቤት የተስተካከለ ጥሩ ቤት ጥሩ ህይወት የምትኖር ባሏ የባንክ ማናጀር ሰራተኛ ነው። ይሄ ሁሉ ነገር እኔ አላወኩም ነበር። ከዛ አጋጣሚ ቤተሰብ ጋር እያወራሁ እኔ እኮ አሁን ሰሞኑን ይቺ ኢቢኤስ ላይ እየቀረበችው ልጅ እኮ አይቼ እንደዚህ ከቤተሰብ ጋር ምናምን እርስ በራሳችን እየተዋራራን ብላ ነገረችኝ። እንዴት አንቺ ታውቂያታለሽ? እንዳልኳትኝ ምን ጓደኛ ታውቂያታለሽ? እንደዚህ አሁን ጓደኛዬ ናት። የት ነው የምታውቂያት? እንደዚህ እኛ ሰፈር እንደዚህ ከና አካባቢ ከነ ሰፈሩ እዚህ ቦታ እኮ ነው። እንዴት ነው ያላቃትም? ኧረ ከሌን ጠይቂያት የእሷ ጓደኛ ናት ብላ ቁጭ አለች። ከዛ ሁሉም ጋር መልዕክት ማስቀመጥ ጀመርኩ። እሷ ታውቃቸዋለች አለች ልጅቷ የዛ አካባቢ ልጅ እንደሆነች። ያቺ ቀረጻ የተቀረጸችባት ቤት ራሱ ለእህቷ ተከራይታ ያስቀመጠቻት ቤት ናት። በነገራችን ላይ እዛን ከክፍለ ሀገር ለማምጣት አምጥታ ዘር ታስቀምጣት የተከራየቻት ቤት ናት። በጣም ያሳዝናል። ቢያንስ እንኳን ተምራለች እቺ ልጅ እንግዲህ እስከ ዩኒቨርሲቲ ደረጃ ድረስ ተምራ ይሄንን ነገር ማገናዘብ እንዴት አቃታት? እሺ እሷስ ልጅ ናት፣ ተሳሳተች፣ በገንዘብም ተካለች እንበል። ባሏስ የመንግስት መስሪያ ቤት ተቀጥሮ እየሰራ እንደዛ አይነት ቅሌታም ወራዳ የሆነ ነገር መስራቱ ምን አስፈለገ? እንዴትስ ነው ኦነግ ሸኔ 1 ዓመት ከ6 ወር ሙሉ አግቶ ቆይቶ ደፈረኝ ብላ አሁን ላይ የምታወራው? ኦነግ ሸኔ ክፉ ነገር ካሰበ ከመጀመሪያው ጀምሮ ምን ልጠቅመው ነው? እሷን 1 ዓመት ከ6 ወር ሲንከባከባት የነበረው ምንን ለማመልከት ነው? በጣም ያሳፍራል። እውነት ለመናገር በጣም ያሳፍራል። አብዛኛው ሚዲያ ላይ ደግሞ ብሔር ተኮር አድርጋችሁ ነው እንትን መግለጫ ሲሰጡ የነበራችሁት። ግን ኦነግ ሸኔ 1 ዓመት ከ6 ወር ሙሉ ሲንከባከባት ቆይቶ ይችል ልጅ ከዛ በኋላ እየተፈራረቀ ደፈራት። እኔ ያለቀስኩ ራሱ ጥያቄ ፈጠረብኝ። ይሄን ያክል ጊዜ ለምን ተንከባከባት ብዬ ሁሉ ጥያቄ ሁሉ ፈጥሮብኛል። ምክንያቱም እንዴት ይሄ ሁሉ ጊዜ ተንከባክቧት እየተፈራረቁ ደፍረው ከዛ በኋላ ደግሞ በፌሮ ነው እንግዲህ ያለችው እሷ። ሰምታችኋል ብዬ ተስፋ አለኝ። ሙሉ ታሪኩን የእሷን ታሪክ ያልሰማ የለም። እና በፌሮ ማህፀኔን እንደዚህ እየጎረጎረ ማህፀኔን ሲወጋኛለች። ግን እየተፈራረቁ በደፈራት ሰዓት እሷ ፌንት በልቼ ወድቄያለሁ አለች። በፌሮ እንደወጓት እንዴት አስታወሰች? 6 ቀን ሙሉ ፌንት በልታ እንደወደቀችም ተናግራለች። የ6 ቀን ቆይታዋን ማን ነው የተረከላት? ካሜራ ደቅና ነበር እንዴ? ምንም አይነት ልብስም ምንም ነገር እንደሌላትም በአንድ በኩል ስትናገር ነበር። በነገራችን ላይ ቪዲዮቹን ትኩረት አድርጋችሁ ካያችኋት ብዙ ጥያቄ የሚፈጥር ነገር አለ። ከዩኒቨርሲቲው ፊት ለፊትም ስትለምን እንደነበረ ሁሉ እየተናገረች ነበር። አጠቃላይ ልጅቷ የሐዋሳ ልጅ ናት። ትምህርቷንም እየተማረች የነበረችው ሐዋሳ ነው። አሁን የምትኖረው ካታስኮ አካባቢ ነው።
የተስተካከለ ህይወት የምትኖር ልጅ ናት። ግን ይሄን ሁሉ ፊልም ለምን እንዳስፈለገ ለምን እንደሰራቸው አላውቅም። እና በጣም ያሳፍራል። እኔ ማለት ይሄ ሁሉ ህዝብ እንደዚህ ሲያለቅስ ሲያዝን የነበረ ህዝብ አሁን ደግሞ ጭራሽ አሁን በነገራችን ልጅቷ ራሷ አሁን ከአዲስ አበባ ወጣ ቤተሰቦቿ ጋር ሄዳለች። ቤተሰቦቿ ጋር ሐዋሳ ሄዳለች። ግን ሐዋሳ ላይ እውነት ይሄን ሁሉ ድራማ ተሰርቶ ሐዋሳ ላይ ተንደላቀ መኖር ትችላለች? ባሏስ ዛሬ አንገቱን ደብሶ በሩን ቆልፎ ቤት ተቀምጧል። የሚገርመው ነገር ከነ ፎቶ የሰርግ ፎቶ የልጇ ፎቶ ሁሉን ነገር ሁሉ ነው የተላከልኝ። እኔ እንግዲህ አይታችኋል፣ ሶሻል ሚዲያ ላይ ራሱ በጣም በብዙ ፎቶ ሲዘዋወር አይታችኋል ብዬ ተስፋ አለኝ። እና በጣም የሚያሳዝን ነገር ነው ያደረገችው ይች ልጅ። ኢቢኤሶችስ እስከ ዛሬ ድረስ የስንት ህዝብ የስንት ሺህ ህዝብ ደምና እንባ እንደዛ ሲያነባ አንድ ቀን እንኳን በስርዓት እንኳን ያልዘገበ ዛሬ እንዴት ነው ይሄንን ፊልም ምን ለማመልከት ነው ይሄ ፊልም የሰራው? ምን ለማመልከት ነው? ጫካ ስትሄድ ወድቃ እንደዚህ ብላ ቀሚሷን እየገለጠ ምን እያለ ሲያሳይ የነበረው ቀረጻ ላይ የነበረው እየተቀረጸች የነበረችው ቦታ ላይ ይሄ ሁሉ ነገር ምንድን ነው? ምንን ለማመልከት ነው? ከዛ ሌሎቹ እንደተገደሉ ደምቢዶሎ የነበሩ ታሪካችሁ ሞታችኋል። በጣም ታሳፍራላችሁ። በጣም ታሳፍራላችሁ። እውነቴን ነው የምላት። ልጅቷ አሁንም ቢሆን ፈጣሪ ራሱ እየተመኘችውን ይስጣት። ደምን ባያለቀሰች ራሱ የምትመጣበት ቀን ቅርብ ነው የሚሆነው። ምን አይነት ማፈሪያ ቤተሰብ ነው ያሳደገሽ? ምን አይነት ቅሌታሞች ናችሁ? እንዴት አሁን ይሄ ህዝብ ከእናንተ ምን ሊማሩ? ኢቢኤሶች አሁን ይሄንን ነገር ፖስት ያደረጋችሁት። እኔ እኮ እስከዛሬ ድረስ እዛ ኢቢኤስ ላይ እየመጡ ሲያለቅሱ እውነተኛ የህይወት ታሪክ ነው ብዬ ደግሞ እያለቀስኩኝ መመልከቴስ ግን አሁን እኔ ውሸት ነው በቃ ኢቢኤስ ላይ ራሱ የሚቀርበው ነገር ራሱ ሙሉ ለሙሉ ውሸት ነው ብዬ ነው ያመንኩት። አዲስ ምዕራፍ ሲሉ እኔ እኮ እንዴት ነው የሚያገኟቸው? መንገድ ላይ ስንት ሚሊዮን ህዝብ እየለመነ ያ ህዝብን የማያገኙበት እነሱ ከጓዳ ጎርጓዳ አውጥተው የሆነ ነገር ያደርጋሉ። ለካ እንደዚህ ፊልም እየሰራችሁ ነው የምትፖስቱት። በጣም ያሳዝናል፣ ያሳፍራል። ግን አሁን እስኪ ይህች ልጅ ምን ተጠቀመች? እናንተ ይሄ ነገር አይመጣም ብላችሁ ነው ያሰባችሁት? እውነቴን ነው የምላችሁ። አሁን ኦነግ ሸኔ ራሱ ስሙን ማጥፋቷ ካልቀረ እንደ ቋንጣ ራሱ እንደዚህ አንጠልጥለው ራሱ ከስር እሳት እያነደዱ ራሱ ቢጠብሷት ራሱ ምንም አታሳዝነኝም። ምንም ከነ ልጇ ከነ ባሏ ከፈለጉ እንደዚህ ለምን አይጠብሷትም? ህዝብ ለህዝብ ለማባላት ስንት ዜና ሰንዶቹ እንደ ቅጠል ሲረግፉ ያኔ ዜና ያልዘገባችሁ ዛሬ አዲስ ምዕራፍ ብላችሁ ይሄንን ፊልም ይዛችሁ መጣችሁ። ያሳዘነ ለሷ ብዬ ያለቀስኩትን እና የእናንተን ፕሮግራም ራሱ ስከታተል እስከዛሬ ያለቀስኩትን ባይ ነው ያሳዘነኝ። በጣም ታሳፍራላችሁ። እና ያለቀሳችሁ ሁሉ እግዚአብሔር እንግዲህ እሱ ትዕግስቱን ይስጣችሁ። አጠቃላይ ሙሉ ለሙሉ በቃ ልጅቷ የሰራችው ፊልም ነው። እኔ ራሱ በቃ አላመንኩም ነበር በፍጹም ይሄን ነገር እንዴት ነው ያቺ ልጅ እንደዛ ልክ እንደ ነሐሴ ጎርፍ እንደዛ ስታነባ የነበረች ልጅ እንዴት ነው ውሸት ነው ብዬ የምለው? እኔ እንደውም ትናንትና ጀምሮ ጥያቄ በቃ አይምሮ በጣም ጥያቄ እየፈጠረብኝ ነበር። ለጓደኛ ኧረ ይሄ ነገር እንዴት ነው እንዴት የ6 ቀን ነገር ታስታውስ ያለች? ለምንስ 1 ዓመት ይሄን ተንኮል ካሰቡት እነኚህ ሰዎች እንዴት 1 ዓመት ከ6 ወር ሙሉ እንዴት ሊንከባከቧቸው አሉ? እና እያንዳንዱ ነገር ለጓደኛ ጥያቄ መጠየቅ ጀመርኩ። አንቺ ልጅ ያምሻል እንዳለችኝ እንዴት ይሄ ሁሉ ነገር እንደዚህ እንደ ጎርፍ እንባዋን እያፈሰሰች እንዴት አድርጋ ነው ፊልም ነው የምትዩ? ለምን ከፈጣሪ ጋር ትጋጫለሽ አለች። ዛሬ ሲያንቀላቅላይ ስልክ ቤተሰብ ጋር ስደውል እንደዚህ ብለው የኛ ሰፈር ልጅ እንደዚህ እኮ ነች ብለው ቁጭ ሲሉ ከሆነ ያልኩትኝ እኔ አንድ ሰው ማመን አቅቶኝ ሌላ ሰው ጋር እየደወልኩ መጠየቅስ የሰርግ ቪዲዮ ሁሉ እንትን ፎቶ ላኩልኝ። አሁን ሌሎች ፎቶዎች ሚዲያ ላይ ሲዘዋወሩ አይታችኋል። እኔ የሰርጓ ቬሎ ለብሳ ምናምን የተሞሸረችበት ሁሉ ፎቶ ተልኮልኛል። በጣም ነው ተሰፍረው። እስኪ ከእናንተ ምን እንጠብቅ? ምንድነው ሳውን የሚያሳየው? በጣም ነው ያዘንኩት። ለማንኛውም እግዚአብሔር እሱ ልቦና ይስጣችሁ። ሌላ ምንም ማለት አልችልም።